ድመቷን ቀጥታ በራሳቸው ማለት ነው ያለማንም ፍቃድ ወደ ላይ በመውጣት ታገቢኛለሽ ጥያቄና ቀለበት ቀርቦላት ወጥ ሰምተህ ቡና አፍልተህ ተጠብቀኛል አላልኩም? ጭራሽ ደግሞ በአብሻ ቀሚስ ነው ወጥ ቤት የምትንጎዳጎድ። በአብሻ ቀሚስ ወደ ዘበል የሸርሙጣ ልጅ ሸቱ አፈቀላጤ ነው። በጣም ከሚገርመኝ እኛኛ ሲመጣ ማን ታርዶና ሺ ባባ ኢላባና ማን ታርዴና ምንድነው? ስለዚህ ትንሽ ቃል የለኝም ባይስ ተሳበነዋ ሴትም ወንድም አይደለም ሰው አይደለሁም። ሰው ተወልዶ ማያውቅም ተረግዞ ማያውቅም ምንም ተደርጎ ተከናውኖ አይታወቅም። እሱም ብሎን ተወና እኔ ጠበቅ አድርገኝ። ኧረ ማሂ በሳም መቅጠል ነው ቂጥህን የሚገርፍ ዳቦ ቤት ተቀጥሬ ይሰራ ነበር። ግን አሁን ደግሞ የ16 ሚሊዮን ብር መኪና ይዣለሁ። ውጭ ሀገር አምጣት አድምጪ ሰላም እንዴት ናችሁ? ውድ የዩቲዩብ ተመልካቾቼ ደህና ናችሁ? እንደተለመደው ዛሬም በሚገራርም ቪዲዮ ወደ እናንተ ተመልሰናል። ሰብስክራይብ፣ ላይክ ማድረጋችሁን እንዳረሱ። ወደ ቪዲዮ ስታከብረኛ ከብራለሁ ከናከኝ ግን የንቀጥ ጋሳያለሁ። እሺ በጣም ደስ ይላል። በጣም ደስ ይላል። ምን ተፈጥሮ ነው? ተዝናናው ደስ አለኝ። ወደ ውጭ ሀገር ይሄ ቢች ጌታ ውጭ ሀገርን ይባርክ ነው ጌታ። አሜን። እኛም በረከታችሁ ይደርብን። ኢትዮጵያን ውጭ ሀገር አምጣት። ኢትዮጵያን ውጭ ሀገር አምጣት። አሬ አንተ አስከፋ ማየት አለበት። ኢትዮጵያ ውጭ ሀገር አምጣት። ምራቴዎች በእንዲህ አይነት ነገር አልሳቅም እንዴ። አልተረፈም እኮ ቆይ አንዴ እንድገም። ቆይ ጋይስ አንዴ እንድገም። ወይኔ ጫፍላ ሂጃታም መጀመሪያው ነው ፈራው ደግሞ ጫፍ ላይ ነው የሚለን እንዴ። ተርፋለ አባቱ ቤት ውስጥ እኛ ተከፍተን ወይ ወይኔ ጋይ የነ ዩአዳንን ቤት አያችሁ ታረድ ቤት ነው ቤተ መንግስት ነው ምንድነው? በመንስ ስራዬ በመንስ ልግባ በመንስ ጽድቄ ወይኔ ቤኪ ያስፍላል። እግዚአብሔር ዲ አንቺ በጣም ነው የሚያምሩት። በጣም ዲ እየቀለድሽ ነው። በጣም ነው የሚያምሩት። ያንድ ሰው ሁላ እኮ አይመስልም ጋይስ። ያያትልኝ ቲቪ አባዲኝ ሜሪን ጠራት ዝጋንቀም yes አይ ማስፈቀድ ግድ ነው እንዴ? ታስፈቅድ እንጂ እኮ መለስተኛ ቤተ መንግስት ነው። 2018 ኮር ካፒቴን ሆነዋል። ያረቄ ካፒቴን ነው። ኤይ ስሚ ቺጓ ስሚ ምንድነው? መጪ በዚህ ሚጪ የባለፈው ልጅ what አድምጪ አልመጨመጭ ኦዬ ነው የገባውልህ ማለት በር ላይ ነው ፈየርኳትና ድም ብዬ ገብቼ ሳይውላ በጣም ትልቅ ሰው መሆንን ነው ያየሁት። እንዴ ወይኔ ዮናስና ለዛሚና የኔ ውድ እኔን እንዴት ነው የምታየኝ? አንቺን እንደዚህ ነው ማይሽ ኧረ ስንት አይነት ልጅ አለ፣ ስንት አይነት ትውልድ አለ። ባካችሁ ጋይስ 2018 ሆኖ ካላለቀ ከባድ እንደምንም ሰኔ ላይ ደርሰናል። እንግዲህ በታ ኮሪያን ለምን አይናቸው ጠበበ? አይናቸው ለምን እንደጠበበ ካላ ይሄ ደስት ስለሚፖሊስ አይደለም ሩስ ስለሚበሉሽ ነው ቪዲዮስ ደግሞ የዚህኛው አብሮ መገጭፈጥስ
አንድ አዶኒስ ማን ነው? ይሄ ግን እያበዛ ነው። I'm saying about when I eat rice, that's so delicious. No. What did you say? You shut up. መት እያበዛው ነው አዶኒስ። እንዴ ተታወዘን እኮ ደግሞ ልጅቷ አብላ ጋር ድሮ ኮት ቆይ ለምን እንደዚህ የምትቀብጡት? ቆይ የሚደገም ጋይስ ለምን የምትቀብጡት እንደዚህ? እንዴ ጋይስ እና ስትሮበሪ ታይታችሁ ውስጥ እነ ፖታቲታ ለስጋ እንዴ እዛ ጋር የሚታየን ቃሪያ ነው አይደል? አዎ ቃሪያ ነው። ቆይ ፎቶ ላንሳቸውና ለጎመኒት ልላክላት። ለጎመኒት ኦኬ። ቃሪያ ከዲዳ ሴት ቀን ጋይስ ቃሪት ቃሪያ ተልከሰከሰ። እሺ ጎመኒት እሷ ሀገር ሰላም ነው ብላ ቤቷ ቁጭ ብላለች። ምንድነው ማየው? ኤአይ ነው በለኝ። ጭራሽ ይሄን ማመን አልችልም። ይሄ ሊሆን አይችልም። የት ሆነህ ነው? ቤብ ስራ ቦታ ነው ያለሁት። አሁን ስራ ቦታ አይደለህም። በቴሌግራም ልኬልሃለሁ። ምን ሆነሃል ቃሪያ? ፈጣሪ ሆይ ምን በደልኩ? ከዚህ በኋላ አይኑን ማየት አልፈልግም። ውለታ ሲሄ ነው ወይ ፍቅር ሲሄ ሰው አልወጣልኝም እኔስ አራተው ሰው አልወጣልኝ አለ። አወይ ምንም ማለት አይደለም። ቁጭ ብለን የኤአይ ቪዲዮ ማየት ጀመርና ጋይስ ያው መዛቁጭ ብልሽ ድንቅሽ ታያለሽ። እንዴት ተምሪያለሽ? አንቺ እንዴት ነው የምታምሪሽ? አንቺ ባምን አለብሽ ልባን ጠልጥለሽ ስትዞሪያለሽ። የታባት ዓለማችን እብድ ጥንዶች ብለን ልንጠራቸው እንችላለን ጋይስ። ዛሬ ጠዋት መላውን ዓለም ያነጋገረ አንድ ድርጊት በእነዚህ ጥንዶች ተከስቷል። ቀለበት ለማድረግ እንዲሁም ደግሞ ለዓለም ፍቅር ከስቷል። ለማስተማር እንግዲህ በኒውዮርክ ውስጥ በሚገኝ ኢምፓየር ስቴት ህንጻ ላይ በመውጣት ማለት ነው። እጅግ በጣም ጋይስ እያያችሁ ነው። ግን የህንጻውን ከፍታ ሁኔታ 1453 ጫማ ርዝመት ወይም ደግሞ 443 ሜትር ሰው ግን በጣም ደፋር ነው። ሚራዝም የህንጻ ጫፍ ላይ ያለምንም ሴፍቲ ማለት ነው ያለምንም ራሳቸውን የሚጠብቁበት ሴፍቲ መጠበቂያ ሳይኖራቸው በቀጥታ በራሳቸው ማለት ነው ያለማንም ፍቃድ ወደ ላይ በመውጣት ታገቢኛለሽ ጥያቄና ቀለበት ቀርቦላት ጭራሽ እዛው ላይ ሆና ነው እንዴት ሴቭ አይደለም እዚህ ጋር እኮ ነው ለማለት ራሱ ብላ እንደምትመለከቱት የህንጻው አናት ጫፍ ላይ በመውጣት እሺ ትኛለሽ ወይስ ዞሮሽ አይነት ነገር ማለት ነው። የፍቅር ኃይል የኃይልን ፍቅር ሲያሸንፈው ዓለም ፍቅርን ታውቃለች በማለት ሩሳውያን ጥንዶች ማለት ነው ታውቃለች በማለት ሩሳውያን ጥንዶች ማለት ነው ይህንን ታሪክ ጽፈዋል። በመላው የቴሌቪዥን ጣቢያ ማለትም ደግሞ እንደ ሮይተርስ፣ አልጀዚራ እንዲሁም ደግሞ እንደ ቢቢሲን ጨምሮ ማለት ነው በቀጥታ ስርጭት ጭምር ሲያስተላልፉት ነበር። የአሜሪካ ፖሊስ እንግዲህ በእጅጉን ተጨንቆ ኦኬ እነዚህ ናቸው ኮምፒውተር ጭምር ሲዞራቸው እንዲሁም ደግሞ ደህንነታቸውን ለማረጋገጥና ምን እየተፈጠረ እንደሆነ ለማወቅ ሲሞክር ጭምር በቀጥታ ስንመለከተው ነበር። በርካታ ሰዎችንም ሲያነጋግር የነበረ ጉዳይ ነው። ይህ ነገር የተፈጠረው ዛሬ ነው። እነዚህ ሁለት ጥንዶችም ሩሲያዊ ናቸው። አንጄላ እንዲሁም ደግሞ ቫኒያ ይባላሉ። በመጨረሻም እንግዲህ እነዚህ ጥንዶች ከወጡበት የህንጻ አናት ሲወርዱ በቁጥጥር ስር ውለው በዚህ ሰዓት በአሜሪካ እስር ቤት ውስጥ እንደሚገኙ ነው እየተነገረ የሚገኘው። የሁለቱ ተግባርም እንግዲህ ዓለምን አስገርሟል። እናንተ በዚህ ጉዳይ ላይ ምን ተሰምታችኋል? እስኪ ሀሳባችሁን ኮሜንት ላይ አጋሩ። ጋይስ እኔ አሁን ጥያቄ እንዴት ነው እንደዚህ ደፋር መሆን የሚቻለው? በጣም እኮ የሚያስፈራው። 5000 ብር ለምንድን ነው የሰራቸው ጨመረ? የምናስከፍለው ከምናውቀው አንፃር ነው። ለምንድን ነው የሚያውቁት? እንደዚህ አይነት ደግሞ መስተንግዶ አለ እንዴ ጋይስ? ምንድን ነው የምታውቁት? ትላንት ከሌላ ሴት ጋር እንደነበር አሁን እስቲ አውራ። ዋጋችሁ በጣም ተመጣጣኝ ይሻላል። ፈተናመሽ ነው ኤግዛምሽ ነው
ፋይናሊ ኩኩሻም እንደዛ ሲያስተምረን ሲለፋብን ቆይቶ የፈተና ሰዓት ደርሷል ያላችሁ ነው ዱራደር። እንግዲህ ዛሬ ዕውቀታችሁ ልለካ ነው። እኔም የልፋቴ ውጤትስ ይታያል። Number 1 question. What is Ethiopian woman's hair? What is Ethiopian woman's hair? Okay. A. Natural. B. Social. C. Martial. D. Martial. None of the above. ምንድነው ጋይስ? none of the above ነው። አይ none of the above ይመስለኛል። ቃል ቡቲክ ሰሽን ምን እያደረክ ነው አባት? ማይጠቅም ላይክ ማይሰራ ባጃጅ ነው ወሉ ብራዘር ለአንድ ሺህ ላይ ከብለህ ኧረ ተው። አሹ ዱባይ ከሄደ በኋላ አልተቻለችም። ቪዲዮ እኮ ነው እንትን ዘፈን ነው ጭራሽ እንደዚህ ነው። ኧረ እኔ እራሱ እንደሱ አልችልበት። ፈታ በጣም ናፍቀውኛል። ወሮሮ አርገኝ I didn't know I didn't know oh Gosh, sugar. I didn't know I didn't know አይደለም እኮ እኔ እኮ ይሄ ልጅ በጣም ነው ግራም ያጋባኝ። ሙሉ ለሙሉ እንዳፈርዱበትም አንዳንዴ ያሳዝናል። አንዳንዴ የሚያሳየው አክት ደግሞ ዊርድ ነው በጣም። በደሞዝ ከምትበልጥ ሚስት ዞር በላት ተከታተለኝ በእናትህ። እሱ ነው ቀሚስ ሰዎች ምን ልብላ ደገብቸው ምን ወጥ ሰርተህ ቡና አፍልተህ ተጠብቀኛል አልኩኝ። ጭራሽ ደግሞ በአበሻ ቀሚስ ነው ወጥ ቤት የምትንጎዳጎድ። በአበሻ ቀሚስ አይደል ቡና ፈሎ ያስተማርሽ ከዚህ ጀምሮ አንቺ አይደልሽ በአበሻ ቀሚስ ቡና አፍላ ያልሽ? ደግሞ ቡና የገዛችሁ ነው የት ሄጄ ነው ማፈለው? ሲያምርባችሁ ግን እንደዚህ ሆኖ ነው። ምንማ ከዛች ጎረቤት ሰራተኛ ጋር እየሰጠክ ምን እንዳለ ማዲነስ ተላከም ለጻታ ያረ ጉልበቴ ከበላች በኋላ እንደዚህ ቅርብሽ ደ አታለቃቅስ። እሺ ባለፈው እዛ አሮጊት ናት መታ ለምናኝ ነው። እሺ በቃሽ። የፈለገውን እናት እንድትናገራች ፈቅደልሽ የፈለገውን በእናትህ ታንቺ እሺ ቀሚስ ለበሰልሽ ምን ቡና ፈላ በእናትህ መጀልሽ ሰዎችን ክብር እንድትናገር ፈቅደልሽ አንድ ነገር ፍቅናት በሚሽፈት እንደ ዘበኛም እንደ ባለም እንደ ሚስትም እንደ ሞግዚት ሆኜ ነው ያለው። አሁን ግን ይበቃኝ። ቺን የፍቅር ቲክቶክ ተጎልተ ታያለክ። ሸምድደልኛል ደግሞ አንተ ፍቅር ቶሎ በል ቀሚሱን ማለት ቶሎ በል ተሰማሽ ብዬ እኮ ምንም ወደዛ ላይ ያሰባል ቶሎ በል። ኧረ አንቺ ደግሞ እንዴ እንደዚህማ አጨክኝ ወደዛ ሄድልኝ። ይሄው ቀሚሱን አውልቅ በለሽ ኖርማል ወደ እናቴ ብትመለሳለሁ። ኖርማል አበሻ ያገለገልኩበት አምጣው ማይ ራት ደርሷል። ደረሰ? አዎ። ምንድን ነው የሰራኸው? ፍርፍር። ምን ነው? ትላንት ማታ ምንድን ነው የሰራኸው? ፍርፍር። ምሳ ላይስ? ያው ፍርፍር። ሰውዬ በፍርፍር ልገለኝ ነው? ምን ላድርግ? እሺ ቤት ውስጥ እኮ ያለ እንጀራ ምንም የለም። እሱን ለራስህ አብቀው። ለኔ ሂድና ሌላ ነገር ስራልኝ። እንዴ እንጀራ ሌላ ነገር ከእንጀራ ውጪ ሌላ ነገር የለም ማለት እኮ ምን ስራ? ጥብስ። እንዴ ስጋ ከየት ይመጣ? ጥብስ የፍርፍር ጥብስ ነው? አላውቅም ግን ሂድና ስራ። ሂድና ስራ። ይሄው ደርሷል። እንዴ ስጋ ከየት አመጣ? ድመቷን ምን ያርግ? በሌላ ስጋ ጥብስ አምጣልሽ። ልጅ ቤት ውስጥ ያለውን ግብአት ነው የተጠቀመ። አንዴ ባይስን አግኝቼዋለሁ። ባይስ ይሄ ቪዲዮ ስንት ላይ ካገኘ አይፎን 13 ትገዛልኛለህ? አረ ወደዛ በል የሸርሙጣ ልጅ ወይኔ በስከ አያ መስመር የላትም አይደል? በቃ እሸቱ አፈቀላጤ ነው በጣም ከሚገርመኝ። እኛኛ ሲመጣ ጎንበስ እያለ እኔ እኮ እሺ አባቱ በጣም ለስላሳ እንደበት ነው ያለው። እኛን አላቆየንም፣ በደቂቃ ነው ያሳመነን።
እንደዚህ አድርጌ ምንድነው ያለን ፕሮጀክት ልሳ ቆይ ይቅርታ ምናምን ጠይቃሉ እንዴ ጋይስ? ምንድነው ደግሞ ድጋሚ ሄዴ ምን አልጎነ ድጋሚ ሰራላችሁ የሆነ እቅድ ምናምን በቃ አቅዳችሁ ሰጡኛላችሁ ሰራላችኋለሁ ነበር ያለን እንጂ እንደዚህ አይነት የተዳፈነ የታሪክ ብልሽት ያመጣል ብለን አላሰብንም ነበር። ኢቭን አባቶቹ ለቢሮ ምናምን ሄደው ይቅርታ አድርገውለት ምን ተፈጠረ ደግሞ ከዛ በኋላ ጋይስ? የተለማመድከው እኮ ኤምኤም ምናምን ከፈለክ እንገባ እንችላለን። ለድመት ልጠው አይችልም። ምንድን ለድመት ልጠው አይችልም? Man pardona, Shiva Baba Ilavana man pardena, Mekri Liginin. Oh my god, bro. Oh, hell no, man. What the fuck, man? ምን እየሆኑ ነው ጋይስ? እስኪ እኔ ራሴ ልግባ በሚሉት ናይስ እዚህ ትንሽ ቃል የለኝም ጋይስ። ቻሌንጅ በፍጹም ለህፃናት አይመከርም። በፍጹም ማለት ነው። ናይስ እና ባለፈ አስሮሃል ምናምን ብላችሁ ነበር። ይሄንን 30 ኧረ ጋይስ ዘንድሮ ግን ማንኛውም ነገር የለም እንዴ ነው እንደምታዩት ነው። ታስሯል። ይሄንን ማለት ነው ማነው የሚሰራ ኢትዮጵያ ውስጥ? ሌትስ ጎ ተሳበ ነው 30 ኪሎ ነው ምናምንቴ ምን ይባላል? እሺ አሁን ምን ይባላል? ታው ወንድ ነህ ሴት ነህ? አይ ሴት ነኝ። አንተ ወንድ ነህ ሴት ነህ? ሴትም ወንድም አይደለም። ምን ማለት ነው? ሴትም ወንድም አይደለም እና ምንድን ነው? ምንም አይደለም። ምንም አይደለም። አረ ወይ ዛሬ ደግሞ ጋይስ ምን አይነቱን ነው የሚያመጣብን? አይደንቲቲ የለኝም እኔ ባይዘው ማለት ኢትዮጵያ አይደለሁም ምናምን እንትና ሰው አይደለሁም ምንም ነገር ሰው አይደለሁም። ሽም ድንጋይ ነህ ልትለጥፍብኝ አትችልም። ለምሳሌ ምንም ነገር አክሴፕት አደርጋለሁ አልችልም ተለጥፎብኝ። ለምን ነህ የተባልኩትን ነገር በሙሉ አሽቀንጥሬ ክጃለሁ። ቻለሁ ራስን ካድ እንደሚገኝ ክጃለሁ። እንደዚህ ዝም ብሎ መካድ ይቻላል እንዴ ጋይስ? ካድ በሚለው መሰረት በሙሉ ይላል እንት ክጃለሁ። ስለዚህ ሰው ተወልዶ ማያውቅም ተረግዞ ማያውቅም ምንም ተደርጎ ተከናውኖ አይታወቅም። ባይዘው ምን ሴት ታረግዝም ናማኮሳኩ እንዴ ቀደም የጅማው ነገር እንዳልተከናወነ ሁሉ ጅማ ያልኩ ነገር በፕሪቪ ይልኩኝ ምናምን ይልኩኝ ያልኩ በሙሉ እንዳልተፈጸመ ሁሉ ይሄ ምንድነው ነገር ተወለደ ታራ ተፈጠረ ምናምን አንዱም አልተፈጠረ። አንተ ተወልደ አይደለም? በፍጹም አልተወለድኩም አልተፈጠርኩም ምናምን አልኩም። ኢመርጀንሲ ነው፣ ድሪም ኢመርጀንሲ ነው። ሲቆይ ሲጀመር ሶፎንያስ የሚባል ሰውዬ ከየት ነው እንደ አይነቶች እየሰበሰበ የሚያመጣብን? ደግሞ ቆይ ሙሉ ነው ያለው። ይሄ ሙሉ መታየት አለበት። ሴቶች ለምግብ ሻዋ ስታሪክን ብሪጃቸው እኔ 500 ይጃር እኔም 500 አንቺስ 450 ያንቺ 50 ብር ማን ሊሞላልሽ ነው? ከርጽሽን እንድንሞላ ነው። ከርጽሽን እንድንሞላ አንሞላልሽም። እሺ እንድንሞላ በ450 ብርሽ ቡልሽ ነው። እሺ እንዳትጠጂ እንዳትጠጂ እስላምች ሴቶች እንዲህ ነን አይደል? ግን እኔ እና ጀለሶች ስምብሪዛጅ እባክህ 10 ብር ብቻ ነው። አንተስ አንድ ብር እኔ በቃ ምትሰራልኝ ይሄን እንብላ በቃ እንብላ። ግን እውነት እኮ ነው ሞቲቬሽን ይላል። በሰያ መከራከር እንትን እያሉ ስለሆነ እነ ኩኩሻንም እርዳታ በመጠየቅ በእንግሊዝኛ ሞቲቬሽን እነ ኩኩሻንም እርዳታ በመጠየቅ ነው። ኦኬ ከዚህ በኋላ እንትን እንላለን ማለት ነው። ያ ሞቲቬሽን ኦኬ ኦኬ that's otherwise this is really okay yeah why not my mistake your mistake nothing okay
ዋይዝሊ ማለት ነው። አቤት ሞቲቬሽን በጣም እየተነቃቃችሁ ነው አይደል? አምቢሽስ ኦኬ ኦ ማይ ጋድ አቤት በሰያ ሞቲቬሽን ስንቱን አለፍ ነው ጋይስ ስንቱን ለህይወት የሚጠቅም ነገር ልንገርህ እሱም ብሎን ተወና እኔ ጠበቅ አድርገኝ አረ ማሂ እሱ ራሱ አልቻለም ዛሬ እያሉ እንደዚህ ሲጨፍሩ ይሄ ያስማትባል። እኮ በጣም ሳይድ ያግናል ቀበማት ግሳጼ ነው ስድብ አይደለም ወስላታ ጽም በህይወቴ እኔ ተሳድቤ አላውቅም። ከዚህ በላይ ምን ይሳደብ? ይሄ ሙልጭ እያረገ ይሳደበ አፍሳደቡ የሚለው ሰውዬ ነው። በፍጹም ይሄ ስድብ አይደለም። ታዲያ ምንድነው? አሁን ስድብ ተሳድባል የምትሉት ይሄ ስድብ አንተ አሁን ባለጌ ስትባልቅ ናየው ስትባልቅ ያየው ባለጌ ካልኩ ውርጋጥ ትብልት ወረጋገጣል ሰው ላይ ሰው እሺ ይሄም ስድብ አይደለም። ዝም ብለህ ወረጋገጣለም ስድብ አይደለም። አትንካ በሳም መቅጠል ነው ቂጥህን የሚገርፍ አይኔ ብካልክ ምትታገለኝ ከሆነ በሽመል ነው የምከተክትህ። ረፍሽ አረ ፓስተር ሰፈር ያስተውታው ወስላታ ወሽካታ ሸለፈታም በየቢል ይስድብ ነው እንዴ? ከዚህ በላይ ምን ስድብ አለ? ራሱ ምን ተናን ከዚህ በላይ አባቱ እኮ ስድብ ለመሆኑ ማስረጃው እኮ ባህላዊና ዘመናዊ ስድብ ካሉት እነኚህ ባህላዊ ናቸው። ይሄ ባህላዊ ከታች ጀምሮ አያት ባህላዊ ከሆነ ከበፊት ጀምሮ የሚሰደብ ስድብ ከሆነ ስድብ አይደለም። አዳዲስ የሚወጡት ናቸው ስድብ እንደሱ እንትን የተማር በስነ ስርዓት ሰውን በማትጎዳ መልክ መሳደብ አለብን። ወይኔ ወስላታ ምን ሰው አይጎዳም ነው ሰው በማይጎዳ መልኩ ምን አይነት ይሄ አስተማሪ ነው። ይሄ አንተን ከስተት ላይ የሚመልሱ ናቸው እነኚህ ስድቦች። ስድቦች ጭራሽ ኮርሶ እኮ በኩራት ነው እኮ የሚናገሩት። በኩራት ተቆርጦ ነው እኮ ግሳጼ ነው ይሄ ወንድም ምን ሆነ ቀል ግሳጼ ነው ይሄ። አረት ሻግራስም ሰንቱን ታመጣብን ማዘሬ በዛኛው አሜ ቀስ እያልሽ እንዳትጋጪ። አረ ማዘር ማልጣብቂን ማዘሬን ከፊት አድርገህ መሄድ ነው በዬ እና ተጠምዳል። ማዘሬም ተጠምዳለች። ቀስ እያልሽ እስኪ ፀሐይ ኮስታሽ ቀብጥ ፀሐይ ኮስታሽ ቀብጥ ነው። ኦ ማይ ጋድ ፀጉሬ ወርዶ እንደዚህ ዝልፍ ያለ ፀጉርሽ የኔ ቆንጆ ሲመጣዩ ኦ ማይ ጋድ ፀጉሬ ነፍሳል ማለት ነው። ኒኩምስ ነፍሻ አልመሰለኝም። አረ መሬት ጠረገብሽ ፀጉርሽ ታይዋት ልጃይን ጥቁር ብረት ምጣድ ለሚለኝ ቆንጆ ዋና ማመስገን ነው ጋይስ። ድንጋይ ቦን ትወደኛለሽ? ድንጋይ ምን ያልሽ? ከተውሽኝ ቦታ ላይ እኔ ሰው
እንደምን ትወደኛለህ? እወድሻለሁ። ዋይ ዮናታን ዋይ አብስራ አሁን አንዶቹ አችላቸው ለቀልድም ቢሆን በአብስራ እነሱ ቀልድ አያውቁም። ምን አይነት ቀልድ ነው አሁን በማይመጣ መጣህባቸው ወንድሜ? አይ በርጣኝ ዳነኝ እያልክ እየተጨነክ ነው። ዳነ በቃ አትጨነቅ። ደግሞ ከስንት ሰው ይስቃል እንዴ ጋይስ። ሰሞኑን ጃኒ በቃ ዱባይ ላይ እምቤ ይመጣል። ዳቦ ቤት ተቀጥሬ ሰራ ነበር። ዳቦ ቤት ሰርቻለሁ። ከዛ በኋላ ደግሞ እኮ አንዳንድ ሰው ነው የሚያስኛው እንደዚህ ዳቦ ቤት ሰራለሁ ምናምን በማለቷ ያሸማቅቋት ይሞክራሉ። እንደውም ኮሊትራሊ የሚደነቅ ነገር እኮ ነው። ሰው በጣም ትንሽ ከሆነ ነገር ላይ ጀምሮ እንደዚህ ሲቀየር ማየት ግን በስዊት ከዳቦ ቤት ደግሞ እንትን ላይክ ሙሉ ቀን ምናምን ሲሆንብኝ ክላስ ለመቀጠል ብዬ መስተንግዶ ነበር የምሰራው። እኔ ጓደኞቼ ቀልደውብኝ ያውቃሉ። መስተንግዶ ምናምን አንቺ እኮ መስተንግዶ ነው የምትሰሪው ምናምን ብለውኝ የቅርብ ጓደኞቼ ኮንፊደንሴን እስከ መንጠቅ ድረስ ደርሰው ያውቃሉ። ላይክ አፍሬ ምናምን ተሸማቄ ያውቃለሁ። እንዴ ሳስበው ስራ እኮ ነው መስተንግዶ። አሁን ላይክ ለምን ነው የሚደብረኝ? ድሮ ዜሮ ነበርኩኛ። ገባችሁ? ግን አሁን ደግሞ የ16 ሚሊዮን ብር መኪና ይዣለሁ። 16 ሚሊዮን ነው መኪና። ሶ ባወራም እንደፈለኩኝ በሆንም ኢትስ ኦኬ። ታራው አንቺ ብታወሪ አንዱብሻ ምክንያቱም አልፈሽዋል። ዜሮ ከሚባል ነገር ታነሳ ላይክ ኮዲስተን አይልዋል። የሆነ ነገር ይሻለው አሳይቻችኋለሁ፣ አድርጌዋለሁ እያልኳችሁ ነው። እናንተም ደግሞ ታደርጉታላችሁ። ሆነ የተነሳሁት ከዜሮ ነው እንደዚህ ብላችሁ ምን ችግር አለው? ምን ይያባችሁ ሲጀመር ታሪኩ እንደውም ነው ለሌላው ደስ ይላል። ሞቲቬት ይባላል። ለእናቴ አዲስ አበባ ገዛው ባወራ ኢንተርቪው ላይ ምን ችግር አለው? ስለገዛው ምን ነው የሚያኮራ ነገር እንጂ እናትና አባቴን አሁን አዲስ አበባ እያኖርኳቸው ነው። ከኔ ጋር ነው የሚኖሩት። አሪፍ ላይ ናቸው ምናምን። አሁን ይሄ ለወጣቶች ሞቲቬት አይሆንም? ይሆናል። ገባችሁ አይደለ? በቃ እኔ ስቴፕ አለኝ፣ የማወራበት ስቴፕ አለኝ። ዝም ብዬ አላወራም። በቃ በስራዎቼ እየሄድኩኝ እየተራመድኩኝ ነው የማወራው። እኔ በግሌ በጥንካሬያቸው በጣም ከማደንቃቸው ሴቶች መካከል ነው። ራሷ በጣም ምንም የላትም ከሚባል ነገር አንስታ ይመች ሁላችሁ በህይወታችሁ ላይ የሚጠቅም ነገር ብቻ ነው መምረጥ ያለባችሁ። ወይኔ በላቸው ባምቢን አልፋታላቱ እዚህና ከዚህጪ እኔ የሚጠቅመኝም መርጫለሁ። ባሌ ነው መኪና መራት እሺ እንዴት አገኘሽው? ባልሽ እንዴት አገኘሽው ለሚሉት ጥያቄዎች ዛሬ መልስ ልሰጣችሁ ነው። ተከተሉ ላሳያችሁ። ባሏ እንዴት እንዳገኘችው ልታሳየን ነው። እሺ እንዴት የሐዋሳ ልጅ መጥበስ ጠብ ማድረግ እንደምትችሉ ላሳያችሁ። ያያችሁ ተይ ከውሃ ውስጥ ነው ያጠመርኩልቲ እንዳይሆን። ምን አዞ ነው እንዴ? እያያችሁ አንዴ ከበታችሁ ያስኩት እንደዚህ ነው። ባንዲ ጠብ ማድረግ የምትችሉ ትሬኒንግ የምትፈልጉ ሰዎች ዴቭ ማርጉ ነግራችኋለሁ ሚስጥር። እንደዚህ ነው እንግዲህ ያጠመደችው። ትምህርት እንውሰድ ከሷ። ሀብታም ይጠብሰ ቤቷ ስጋብዝ በቃሽ መጣው ስቁዳሽ አይ ደርሰሽ ልመጡ ኧረ አይደብረኝም። ይሄን የመሰለ ቤት ቡና ነው። ለጉንዳኔን ሁሉ ጉልበት እየተጫወትክ ነው። አልነበረኝም አልነበረኝም። ፓፒ ላስተዋወቅህ። ፓፒ ምን ወንድም አለሽ እንዴ? ፓፒ ማ ወንድምሽ ነው እህትሽ? ፓፒ ይሾም ጉንዳኔ ናት ፓፒ ምን አይ ሀብታም እኮ ከባድ ነው። ሹፍ እንግዲህ ልጅ ማስሽ እየሳበ ነው ማለት ነው። እንዴት ነው ሰው ማስ እንዴ ደግሞ ቆሞ ቅርጽ ነው እዚህ ላይ የሚሄደው? ሱብሃንአላህ
አረ ሴፉ ፋንታውን ድረስ ሴፉ ፋንታውን ድረስ ሴፉ ፋንታውን ድረስ ኤል ማስይ ስሞ እየሄደ ነው ወጥ በስማ አስደነገጡን እኮ ማማ ዝናሽ መንፈስ ቅዱስ በስማ ወደ መንፈስ ቅዱስ አሐዱ አምላክ አሐዱ አምላክ አሐዱ አምላክ አሐዱ አምላክ አሐዱ አምላክ ይምጣ መንፈስ ቅዱስ ይምጣ መንፈስ ቅዱስ አብሮተኛ ይሁን አቤት ይሆናል እንደዚህ ጠርቶማ ግድ ይምጣ መንፈስ ቅዱስ አብሮተኛ ይሁን አቤት እንደዚህ ተብሎማ ይመጣልናል እንቲ ማንካ እየዛቀ ምጣጥ ከምን ላይ እየዛቀ ምጣጥ እሺ እኛው ሱፐርማን በርጣም ይውስ አመሰግናለሁ ቆሻሻ እኮ ነው መውደድ ያገሬ ሰው ተለይተኝ መውደድ ያገሬ ሰው እዛ ተራሩጦልሽ ቆሻሻ ነው። አረ በስመ አብ። የዛሬ ቪዲዮ ይሄንን ይመስል ነበር። እንደወደዳችሁት ተስፋ አደርጋለሁ እና ሰብስክራይብ ማድረግ እንዳትረሱ። ባይ